ራቢዮት ለባርኮላ ዋው ብራድሊ ባርኮላ የሚገርም ኮራ ነበር ግን ኢላማው አልጠበቀም ሩጫ ላይ እንጂ ፊኒሺንግ ላይ ብዙም አይደለም ባርኮላ እና ወደ ላይ ልኮታል ኳሱን ብራድሊ ባርኮላ አጥም ኮራ ነበር ኪሊያን ምባፔ ወጣ ኪሊያን ምባፔ ኦፍሳይድ ኳሱን ተቆራርጦታል በድጋሚ ኦሊሴ ኪሊያን ምባፔ ኪሊያን ለራቢዮት ሊንደሎፍ ወደ ራሱ አስቆጥሮት ነበር ለጥቂት ኳሱ ወጥቷል ፈረንሳዮች በጣም የሚገርም ጨዋታ ነበር ፈረንሳዮች እስካሁን 4 የማዕዘን ምት ሲመቱ ስዊድን ምንም የማዕዘን ምት ማግኘት አልቻሉም ኦሊሴ ኩንዴ ለኪሊያን ምባፔ አንግል ምባፔ ምን አይነት ኳስ ነው የሳተው ራቢዮት ኦሊሴ ምን አይነት ኳስ ነው ማይክል ኦሊሴ ሞከረው ኳስ በስማ ኦሊሴ የሚገርም ኮራ ነበር ኡስማን ደምቤሌም ኳሱን ሊጠቀምበት አልቻለም ስዊድን ኢላንጋ ለጥቂት አሌክሳንደር ኢሳቅ ኳሱን ሳተው እንጂ በጣም የሚገርም ኪሊያን ለባርኮላ ስዊድን በቀላሉ ኳሱን ተቆጣጥቷል ግን አሁን ኦሊሴ ማይክል ኦሊሴ ኢላማው አልጠበቀም በቀኝ በኩል ላይ ኦሊሴ ለኪሊያን በድጋሚ ማይክል ኦሊሴ የሚገርም ኮራ የሚገርም ሴቭ የሚገርም ኳስ ነው ያዳነው የስዊዘርላንድ ግብ ጠባቂ ኪሊያን ምባፔ ኪሊያን ምባፔ የመጀመሪያው ጎል ለፈረንሳይ ማስቆጠር ችሏል የሚገርም ኳስ የሚገርም ብቃት የሚገርም ጎል ኪሊያን ምባፔ ቪክተር ጆከሬሽ ኳስን ለማጣል ታክል ቦርድም ግን ከኪሊያን ምባፔ ኳስን መንጠቅ አልቻለም ኪሊያን ምባፔ ፔናልቲ ኤራ ላይ እድሉን በሚገባ ተጠቅሟል ፈረንሳይ 45ኛው ደቂቃ ላይ 1-0 መምራት ችላለች በርግባር ለኢላንጋ ኳስ ጆከሬሽ ስዊድን የሚገርም ኮራ ነበር ቪክተር ጆከሬሽ የሳተው ኳስ በጣም የሚያስቆጭ ነው ገና ፈረንሳዮች ጎል ኳስ ቆጠሩ 1 ደቂቃ ሳይሞላው ስዊድን በጣም እያጠቁ ይገኛሉ ሻሚን ለኦሊሴ ለኪሊያን ባርኮላ ኦሊሴ የሚገርም ኳስ ለብራድሊ ባርኮላ ማቀበል ችሏል አሲስት ማድረግ ችሏል ብራድሊ ባርኮላ በአሁኑ የሚገርም ጎል ማስቆጠር ችሏል እድሉን በሚገማ ተጠቅሞታል ብራድሊ ባርኮላ ለፈረንሳይ ሁለተኛ ጎል ማስቆጠር ችሏል አሌክሳንደር ኢሳቅ ቪክተር ጆከሬሽ እየተቆጡ ይገኛሉ ሻሚኒ ለኦሊሴ ለባርኮላ የሚገርም ቦታ ነው ይዞ የጠበቀው ማይክል ኦሊሴ በለውጭ ነው ያሳለፈለት ብራድሊ ባርኮላም የሚገርም አጫረስ ኩንዴ ደምቤሌ ኦስማን ኦሊሴ ኦስማን ደምቤሌ ለኦሊሴ የሰጠው ኳስ ኦሊሴ በሚገርም ሁኔታ ኳሱ ቢመታው ግብ ጠባቂው በሚገርም ሁኔታ መልሶታል
ኦሊሴ ኪሊያን ምባፔ ኦፍሳይድ ይመስላል ግን ማይክል ኦሊሴ ኦሊሴ ምን አይነት ኳስ ነው የሳተው ማይክል ኦሊሴ። ባርኮላ ለኦሊሴ ባርኮላ ኪሊያን ምባፔ የሚገርም ጎል፣ ማይክል ኦሊሴ የሚገርም አሲስት። የነዚህ ሁለት ተጫዋቾች ድንቅ ጥምረት አሁንም ስዊድናውያን ሊቆጣጠሩት አልቻለም። ኪሊያን ምባፔ ለሀገሩ 3ኛው ጎል ለሱ ደግሞ 2ኛው ጎል በጨዋታ ላይ ማስቆጠር ችሏል። ኪሊያን ምባፔ 18ኛው ጎል በዓለም ዋንጫ ላይ ማስቆጠር ችሏል። በአንድ ጎል ብቻ በሊዮኔል ሜሲ ይበለጣል። በ2026 የዓለም ዋንጫ ደግሞ ኪሊያን ምባፔ 6ኛው ጎል ሲያስቆጠር ሊዮኔል ሜሲ ደግሞ በተመሳሳይ 6 ግብ ለማስቆጠር ሁለቱም በአቻ እየመሩት ይገኛሉ። ከነሱ ቁጥር 3ኛው የሚገኘው ሃላንድ ነው። ሃላንድ 5 ጎል አለው። ቴዮ ባርኮላ በጣም አሪፍ ስራ ነበር የሰራው። ግን ሁለቱን ተጫዋቾች የቀነሰበት መንገድ በጣም የሚገርም ቴክኒክ ነበር የተጠቀመው። ግን በስተመጨረሻ ላይ ሊጠቀምበት አልቻለም። ጎልኪፐሩ ሊያድነው ችሏል። ባርኮላ የሚገርም ብቃት። ፈረንሳይ ይህንን ጨዋታ ማለፏን ተከትሎ ቀጣይ ከፓራጓይ ነው የምታደርገው ጨዋታ። እነ ኪሊያን ምባፔ፣ ማይክል ኦሊሴ ተቀይረው በመውጣት እረፍት እየወሰዱ ይገኛሉ። ቪክቶር ሊንዶሎፍ ለጆከሬሽ አሁንም ጆከሬሽ ቪክቶር ጆከሬሽ የሚገርም ኮራ ነበር። ግን ደግሞ ማክማኘን በሚገርም ሁኔታ የሚገርም ሴቭ በማድረግ አውጥቶታል። ጆከሬሽ የሚገብ እድል ነበር፣ ግን ደግሞ በቀላሉ ሊጠቀመው አልቻለም። ጨዋታው አልቋል። ፈረንሳይ 3 ስዊድን 0 በመሆን ፈረንሳይ ወደ ቀጣዩ ጨዋታ ማለፏን አረጋግጣለች።